ሰላም እንዴት ናችሁ? ከዚህ በፊት በነበረው ቪዲዮ እንግዲህ ዳታ ኢንትሪ በኤስፒኤስኤስ አይተናል። አሁን ደግሞ ዲስክሪፕቲቭ ስታቲስቲክሶችን እናያለን ማለት ነው። ስለዚህ ከዚህ በፊት የሰራነው ዳታ ስላለ እሱን እንከፍታለን ማለት ነው። ኦፕን ብለን ከዛ ዳታ ፋይላችን የት ጋር እንዳለ እንመርጣለን ማለት ነው። ለምሳሌ እኔ ዶክመንት ላይ ስለሆነ ዶክመንት ላይ ነው ሴቭ ያደረኩት። ሄዳለሁ ዳታ ኢንትሪ ሚል ፋይል ነው ያለኝ፣ እሱን ከፍታለሁ ማለት ነው። ስለዚህ ዛሬ ሁለት ነገሮችን ነው የምናየው። ዲስክሪፕቲቭ ስታቲስቲክስ ላይ ያው በብዛት ፍሪኩዌንሲ ዲስትሪቢዩሽን ነው የምንሰራው ለካታጎሪካል ቫሪያብል ሲሆን ማለት ነው። ሌላኛው ደግሞ ኮንቲኒየስ ቫሪያብል ሲኖረን የተለያዩ ዲስክሪፕቲቭ ስታቲስቲክሶችን እንሰራ ማለት ነው። ስለዚህ ሁለቱንም እናያለን በዚህ ቱቶሪያል። ስለዚህ ለምሳሌ የጀንደርን ፍሪኩዌንሲ ዲስትሪቢዩሽን መስራት ብንፈልግ አናላይዝ ውስጥ እንገባለን። ደን ፍሪኩዌንሲስ እንላለን። እኛ የምንፈልገው ቫሪያብል ጀንደር ስለሆነ ጀንደር ኢምፖርት እናደርጋለን። እዚህ ጋር ስታቲስቲክስ ውስጥ የምንሰራው ነገር አይኖርም፣ ምክንያቱም ቫሪያብላችን ካታጎሪካል ወይም ኳሊታቲቭ ስለሆነ እዚህ ጋር ያሉት ደግሞ ለኮንቲኒየስ ቫሪያብል ስለሆነ እዚህ ውስጥ የምንሰራው የለም ማለት ነው። እና እዚህ ጋር ፍሪኩዌንሲ ቴብል የምትላለች ዲስፕሌይ እንዲያደርግልን ከፈለግን እንመርጣለን፣ ካልፈለግን ደግሞ ማጥፋት እንችላለን ማለት ነው። ስለዚህ እኛ ዋናው ዓላማችን ፍሪኩዌንሲ ዲስትሪቢዩሽን ስለሆነ ሴሌክት እናደርጋለን ማለት ነው። ዘን ኦኬ እንላለን። እዚህ ጋር እንደምታዩት እንግዲህ ዳታችን ላይ ያለው ኦብዘርቬሽን 5 መሆኑን ያሳያል። ሚሲንግ ምንም የለንም። እዚህ ጋር እንደምናየው ከአምስቱ ሪስፖንደንቶች ውስጥ 3ቱ ሜል ናቸው፣ 2ቱ ፊሜል ናቸው። በፐርሰንት ስናይ ደግሞ 60% ሴት ናቸው ወንድ ናቸው፣ 40% ሴት ናቸው ማለት ነው። ስለዚህ በድምሩ 100% ይሆናል ማለት ነው። ይሄኛው ካታጎሪካል ቫሪያብል ሲኖረን የምንጠቀመው የፍሪኩዌንሲ ዲስትሪቢዩሽን አይነት ነው። ሌላኛው ደግሞ እንግዲህ ኮንቲኒየስ ቫሪያብል ሲኖረን ኮንቲኒየስ ቫሪያብል እንደ ኤጅ እና ኤግዛም ስኮር አይነት ቫሪያብሎች ቢኖሩ እንዴት ዲስክሪፕቲቭ ስታቲስቲክስ እንሰራለን ነው። ስለዚህ አናላይዝ ውስጥ እንሄዳለን፣ ዲስክሪፕቲቭ ስታቲስቲክስ ደን ፍሪኩዌንሲስ ውስጥ እንገባና በመጀመሪያ የተጠቀምነውን ጀንደር ቫሪያብል እናወጣለን። ስለዚህ አሁን ኤጅ የሚለውን ቫሪያብል እና ስኮር እናስገባለን ማለት ነው። ዘን እዚህ ስታቲስቲክስ ውስጥ አንዳንድ የምንሰራቸው ነገሮች ካሉ እናያለን ማለት ነው። ለምሳሌ ኳንታይሎችን ከፈለግን ኳንታይል መስራት ከፈለግን ላይክ ኳርታይል ዲሳይሎችን ከፈለግን ማለት ነው። ፐርሰንታይል መስራት ከፈለግን እዚህ ጋር ቦክሷን ሴሌክት እናደርጋለን ማለት ነው። በብዛት ግን ዲስክሪፕቲቭ ስታቲስቲክስ ፎር ኮንቲኒየስ ቫሪያብል የምንጠቀማቸው ሚን፣ ሚኒመም፣ ማክሲመም እና ስታንዳርድ ዲቪዬሽን ናቸው። ሌሎችንም ከፈለጋችሁ ሴሌክት ማድረግ ይቻላል ማለት ነው። ዘን ኮንቲኒው እንላለን። ከዛ እዚህ ጋር እንደምታዩት እንግዲህ ሚን፣ ስታንዳርድ ዲቪዬሽን፣ ሚኒመም እና ማክሲመም ቫልዩ ለኤጅ እና ለኤግዛም ስኮር አመጣልናል ማለት ነው። ለምሳሌ ይሄኛው ሚኑ የተማሪዎች ሚን ኤጅ 21 ነው። የኤግዛም ስኮር አቬሬጅ ስኮራቸው ደግሞ 76 ነው ማለት ነው። ስታንዳርድ ዲቪዬሽን ስናይ ኤጅ 1.5 ነው፣ ኤግዛም ስኮር 6.6 ነው ማለት ነው። ዝቅተኛው እድሜ 19 ነው እንደምናየው እዚህ ጋር። ከፍተኛው የተማሪ እድሜ ደግሞ 23 ነው። እዚህ ጋር ኤግዛም ስኮር ዝቅተኛ ያመጣው ተማሪ 68 ነው፣ ከፍተኛ ያመጣው ደግሞ 85 ነው። ነገር ግን እዚህ ጋር እንደምናየው ፍሪኩዌንሲ ቴብል አውጥቶልናል። እንደዚህ አይነት ፍሪኩዌንሲ ቴብሎች የምንጠቀማቸው ቅድም እንዳልኳችሁ ለካታጎሪካል ቫሪያብል ነው። ኮንቲኒየስ ቫሪያብል ሲኖረን ግን ፍሪኩዌንሲ ቴብል ስለማያስፈልገን ስለዚህ ተመልሰን እንሄድና አናላይዝ ዲስክሪፕቲቭ ደን ፍሪኩዌንሲ እንልና እዚህ ጋር ዲስፕሌይ ፍሪኩዌንሲ ቴብል የምትለው ማጥፋት አለብን። ምክንያቱም
ይሄ የሚጠቅመን ቅድም እንዳልኳችሁ ለካታጎሪካል ቫሪያብል ስለሆነ ዘን ኦኬ እንላለን። አሁን ፍሪኩዌንሲ ቴብል ይጠፋል ማለት ነው። እኛ ኦንሊ የምንፈልጋቸው ነገሮች ሚን፣ ስታንዳርድ ዲቪዬሽን፣ ሚኒመም እና ማክሲመም ናቸው። እነዚህ ዲስክሪፕቲቭ ስታቲስቲክስ ናቸው ለኮንቲኒየስ ቫሪያብል የምንጠቀማቸው ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። አመሰግናለሁ።